የተከበራችሁ የአላህ ባሮች ሆይ ዛሬ በኹጥባችን የምንወያይበት ርዕስ ሁለት ዋና ዋና ነጥቦችን የያዘ ነው። አንደኛው አላህ ዘንድ እጅግ የተወደዱና የተከበሩ ቀናቶች ዐሽሩ ዚልሒጃ በተመለከተ ይሆናል። ሁለተኛው ደግሞ በዒድ አጋጣሚ ወደ ተለያዩ አካባቢዎች ለሚጓዙ መንገደኞች የሚሰጡ ወሳኝ ተንቢሃቶች ማሳሰቢያዎች እና ሊላበሷቸው የሚገቡ ነጥቦችን ይሆናል። አዩሀል ሙስሊሙነ ዒባደላህ ከአስራ ሁለቱ ወራቶች መካከል አላህ ሱብሓነሁ ወተዓላ ካከበራቸው ካላቃቸው ወራቶች ወቅቶች አንዱ የሆነው ወርሃ ዙልሒጃ ለመግባት ጥቂት ቀናት ብቻ ነው የቀሩት። አዩሀል ሙስሊሙን ይህ ወር የተከበረ በውስጡ ማለት ነው የሚሰሩ ዒባዳዎች የተለዩ ቢሆንም ከእርሱ የመጀመሪያዎቹ 10ቱ ቀናቶች የተለዩና ላቅ ያለ የሆነ ደረጃ አላቸው። የተከበሩና ላቅ ያለ ደረጃ እንዳላቸው የሚያመላክቱ ብዙ ጥቅሶች መጥተዋል። ከነኚህ መካከል አቅሰመ አላሁ ቢሃ ፊ ኪታቢህ በእነኚህ 10 ቀናቶች ዛሬ 28 ይመስለኛል ከ2 ቀን በኋላ ወይም ከ1 ቀን በኋላ የሚጀምሩት 10ቱ ቀናቶችን አስመልክቶ አላህ መሐላን ፈጽሞባቸዋል። ወልፈጅሪ ወለያሊን ዐሽር በጎህ እምላለሁኝ በ10ቱም ሌሊቶች ይላል አላህ ሱብሓነሁ ወተዓላ። አላህ በአንድ ነገር ሲምል ልዩ የሆነ ምስጢርና የተለየ ነገር በውስጡ እንዳለበት የኢስላም ሊቆች ይናገራሉ። ዒባደላህ ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ቀናት 10ሩን የዙልሒጃ ቀናትን በተመለከተ እንዲህ ብለዋል። ማ ምን አያምን ዐለመሉ ሷሊሕ አሉ ፊህነ አሐቡ ኢለላህ ሚን ሃዚሂል አያሚል ዐሽር በእነዚህ ቀናት በመጀመሪያዎቹ 10 የዙልሒጃ ቀናት የሚደረግ መልካም ሥራ የተኛው ጾም በለው፣ ቁርአን መቅራት፣ ዚክር ማድረግ፣ ዝምድናን መቀጠል አላህ ዘንድ ይበልጥ የተወደደበት ሌላ ቀን የለም አሉ። ይበልጥ ከነኚህ ቀናቶች የበለጠ የተወደደበት ቀናቶች የሉም። እነኚህ ቀናቶች ልዩ ሆነ ሁኔታ አላህ ዘንድ አላቸው። በእነርሱ የሚሰራ መልካም ሥራ ላቅ ያለ የሆነ ምንዳ ይከፈልባቸዋል ይላሉ። ሰሓቦች ተገረሙ። ሰሓቦች በዚህ ንግግር ተደነቁ። ወለል ጂሃዱ ፊ ሰቢልላህ አሉ። አልጂሃድ ፊ ሰቢልላህ የሚያጓጉ አሁን በተሰዋሁት አሁን በተገደልኩኝ የሚያሰኙ የሆኑ ጥቅሶች አሉ። በአላህ መንገድ መታገልም ቢሆን ወይ አሏቸው
ወለል ጂሃዱ ፊ ሰቢልላህ አሉ። ሊስተካከላቸው አይችልም አሉ። በአላህ መንገድ ራስህን ሰውታ ብዙ ነገር የምታደርግበት የሆነው ጂሃድም ሊስተካከላቸው አይችልም። ግን አንድ ሰው ሲቀራሉ ራሱን ነፍሱን ንብረቱን ይዞ ወጥቶ ለመዋጋት መኪና ሊኖረው ይችላል ወዘተ ያለው ንብረቱን ይዞ ወጥቶ በአላህ መንገድ ሊታገል ከዚህ ነገር በአንዱም ነገር ያልተመለሰው ሰውዬ ሲቀራሉ ያኒ ራሱም ይሞታል ንብረቱንም ያጣል። ይሄ ሰውዬ ብቻ ሲቀር እንጂ በእነኚህ ቀናቶች የሚሰሩ ዒባዳዎች ከየትኛውም ዒባዳ ሊስተካከል አይችልም አሉ። ያ ዐብደላህ ወያ አመተላህ። ይህን ሐዲስ ሐቂቃ ሰምተነው ዝም ብለነው ልናልፍ ነው? ተሐፉዝ እነኚህ ቀናቶች ሲገቡ ሁኔታችን ሊቀየር የምንሰራቸው ስራዎች ላይ ለውጥ ሊታይ አይገባምን? ሰደቃ በማድረግ ውሃን ማለት ነው ለተጠማ አካል እንዲጠጣ በማድረግ ጾምን መጾም፣ ሰደቃ ማብዛት፣ የተለያየ ኸይር ነገር ልንሰራባቸው አይገባምን? ምን ያልባት እነኚህ 10 ቀናቶችን ያገኘንበት የሆነው የመጨረሻው እድል ቢሆንስ አሁን እዚህ ጋር ቁጭ ብለን የእነኚህን ቀናቶች ደረጃቸውን እየሰማን ሁሉ ቀጣይ ዓመት በዚች መሬት ውስጥ ላለመሆን ምን ዋስትና አለን? ያንን ነጩን ከፈን ለብሰን ያን ጨለማ ቤት ላለመግባት ምን ዋስትና አለን? ብዙ ጊዜ ሰዎች ግራ ይጋባሉ። ምን ለመስራት ምንድነው ይሄ ነገር? ቁጭ ብለህ ቁርአን ቅራ መስጊድ ላይ በጊዜ ማለት ነው መስጂድ ገብታ ሶላተል ጀማዓን በአግባቡ ሲገድ የተለያዩ ሆኖ ዒባዳዎችን ስራ። ፈያ ዒባደላህ እነኚህ ቀናቶች እኮ ሙእሚኖች በተለየ መንገድ የሚጠቀሙባቸው ቀናቶች ናቸው። ተውበትን አብዙ፣ ሰላት፣ ጾም፣ ዚክር፣ ቁርአን መቅራት፣ ሰደቃ፣ መልካም ነገርን ወተክቢር ወተህሊል ወተሕሚድ ላኢላሃ ኢላላህ አልሐምዱሊላህ አብዙበት። እነኚህ ቀናቶችን በተመለከተ ይህን ያክል ካልን አዩሃል ኢኽወቱል ሙእሚኑን የዓረፋ በዓልን ምክንያት በማድረግ ብዙ ሰዎች ከቤተሰብ ለማሳለፍ ከወላጆች ለማሳለፍ ወደ ገጠርና ወደ ከተማ ካሉበት አካባቢ ያመራሉ በዓልን ከቤተሰብ ለማሳለፍ። ይህ ነገር ንያችን የተስተካከለ ከሆነ ንያችን ያማረ ከሆነ ምንዳ የምናገኝበት የተወደደ ስራ ሊሆን ይችላል። መልካም ስራ ነው። ዝምድናን መቀጠል ነው። የመጀመሪያ አንድ ሰው ከቤተሰብ ዓረፋን ለማሳለፍ የፈለገ የወሰነ አካል ላቡደ ምን ተጅዲድ ንያህ ያኒ ዐል ኢኽላስ ንያችሁን አስተካክሉ። ቤተሰቦችን ወላጆችን ያስደስታለሁ፣ የዝምድናን ይቀጥላለሁ የሚለውን ነገር በውስጣችን ልናሰርጸው ይገባል። አባቴ እናቴ ይቆጡኛል የሆነ ነገር የሚለውን ነገር እንተወውና አላህን ያስደስታለሁ የሚለውን ነገር እናስብበት። ከዛ በኋላ አዳቡ ሰፈር ሞባይላችሁ ላይ የጉዞ አዳቦችን በተመለከተ በአማርኛ
የተዘጋጁ ጽሁፎችንም ታገኛላችሁ። እንደ ሒስኑል ሙስሊም ባሉ መጽሐፎች የጉዞ አንድ ሰው ሲያስብ የሚላቸው ዱዓዎች አሉ። እነኚህ ዱዓዎችን አድርገን ጉዞአችንን መጀመር፣ በመንገዳችን በአጠቃላይ ከኛ የሚጠበቀውን ነገር መፈጸም። የአላህ ባሮች ሆይ إن من أعظم ما يفسد الأسفار والتجمعات يهجوزون كم يبلاشو سبسبوچن كم يامكنو تلالك نتيبوچ غفلة زنقنت مزناقات وانجل وسط مقبات والتساهل في الحدود የአላህን ወሰኖች መተላለፍ፣ አቅልሎ መመልከት። ለዓረፋ የምትጓዙ ወንድሞችና እህቶች ሆይ ፈሕዘሩ ሚን ሰማዕል ሙሲቃ ወልአጋኒ አለቲ ቱቀሲል ቁሉበ ወቱድዕፉ ልኢማን። ሙዚቃን ዘፈንን ከመስማት ተጠንቀቁ። በጀማዓ መኪና ትከራያላችሁ፣ ሄዳችሁ ሰፈር እስከምትገቡ ድረስ የሚረብሹ ዘፈኖችን እየሰማችሁ የሚደርሱበት አጋጣሚ አለ። አላህን ፍሩ። አንዳንድ ወንድሞች አላችሁ አማርኛ ዘፈንን ሲሰሙ የኩፍርና የክህደትና የሽርክ ወሬን የሰማችሁ ያህል ይዘገንናቸዋል። ያንተን ብሔር ዘፈን ማን ነው የፈቀደልህ? አንድ ማን ዘፈን ስልጥኛ ስለሆነ ወለልኛ ቀቤንኛ ስለሆነ ጉራግኛ ስለሆነ ማን ነው ይፈቀዳል ያለ? ለምን ትቀዘቅዛለህ? ዘፈን በአማርኛ ብቻ ማን ነው የገደበው? ዳህና የሚባሉ ወንድሞች የአፍ መፍቻ ቋንቋቸው ዘፈን ሲከፈት ቀዝቀዝ ይላሉ፣ ያደምጣሉ። ሌላ ሲሆን አይሆንም ይላሉ። እንደዚህ ያለው ደዩስነት አያስፈልግም። እኛ ከብሔርም ከምንም በላይ የሆነው ዲን አለን፣ እስላም አለን። በዚህ የሚመጣብን ነገር ምንም ነገር ቢሆን የምንደራደርበት አይደለም። ኢማንን የሚያዳክመውን ሙዚቃ ዘፈን ይራቁ። ወእኽትላጥ الرجال بالنساء ወንድና ሴት ተደባልቆ ከመሄድ ሸሪዓዊ የሆነ ህግን በጣሰ መንገድና ገበያዎች ውስጥ ሰላትን እንዳታበላሹ። ማበላሸት ማለት ጊዜን ማሳለፍ። ለዓረፋ የሚሄዱ ብዙ ወንድሞችና እህቶች ሰፈር እስከሚደርሱ ድረስ ሰላትን ይረሳሉ፣ ይዘናጋሉ። በተደጋጋሚ ምናልባት መንገደኛ የሆነ ሰው ሰላትን በምን መልኩ መስገን እንዳለበት እዚህ ጋር ተላልፏል። የተከራያ ኮንትራት የተያዘ መኪና ከሆነ ዙሩ ሲደርስ አቁም በሉት። መንገደኛ የሰላት አስተጋገድ ስርዓት ተቀምጦለታል። ዙሁርን በደረሳችሁበት ቦታ ዓስርን አምጥታችሁ አንድ ላይ ሰግዳችሁት መንገዳችሁን ቀጥሉ። ካልሆነም ዙሁርን ወደ ዓስር ወስዳችሁት ተአኺር አድርጋችሁ አንድ ላይ አድርጋችሁ ሁለት ረክዓ ሲገዱ እና ሰላትን አታበላሹ። والسهر على اللغو والمنكرات والتباهي والإسراف في الملابس والمآكل بلبسنا مجب نك نجر إسراف ما درجن تتنككو يعني قرميتاچو لمفكاكر اجلي إهن ياهل إزو هدوال إيالك على اسفلاقي وجوج كما درج تتنكك ለጎረቤቶችህም መልካም ሰው መሆን አለብህ። እነሱን ለማስቀናት ገጠር ላይ ያለ ነገር አለ። እነሱ ፋኖ ይመጣል ይባላል። ያኒ በተለይ አካባቢያችን የተለያየ ስያሜ ሊሰጠው ይችላል።
ጎረቤትን በሚያስቀና መልክ ላ ያ ዐብደላህ ተዋዳዕ መተናነስ አለብህ። ጎረቤቶች በአንተ ምክንያት ቅስማቸው እንዲሰበር መፈለግ የለብህም። ከቻልክ እነሱንም አስደስታቸው። ቤተሰብ ጋር ከዘየርከ በኋላ እነሱም ጎጎራ ብላ እንዴት እንደሆኑ ዓመቱን እንዴት እንዳሳለፉት አንገትን ሰበር አድርጋ ጠይቃቸው፣ ዘይራቸው። ነቢዩ ስለ ጎረቤት አደራ ብለዋል። ልክ የወላጆችን ቤት አድምቃ አሙቃ ያ ምስኪን ጎረቤቶችን አትርሳቸው። ለወንድሞቼ ልብስና ምናልባት ከተማ ሰው ከሌላቸው ጎረቤቶቻችሁን አትርሷቸው። ወተስዊር አልሙሐረም ሐራም የሆነ ፎቶን ከመቅረጽ ተጠንቀቁ። ሴቶችን በሰዎች መካከል ወንጀልን አታስፋፉ። የተለያየ የሆነ ነገር ፊልም ምናምን ቤተሰብ ይዛ ያለውን ወጣት ሰብስባችሁ አልሆነ ነገርን አታስፋፉ። አላህ እንዲህ ይላል፣ ነፍሳችሁንም ቤተሰባችሁንም ከጠንቀቁ ማለት ጠብቁ ከእሳት ይላል። አዩሃል ሙስሊሙን ወልሙሳፊሩን፣ እናንተ መንገደኞች ሆይ ወደ ቤተሰባችሁና ዘመዶቻችሁ ጋር በደረሳችሁ ጊዜ ፈኩኑ ቁድወተን ፊል አኽላቂ ወልአደቢ ወዲን፣ በስነ ምግባር በአደብ በዲናችሁ አርአያ መሆን አለባችሁ። ያኒ አዛን ሳይባል ወደ መስጊድ መሄድ ገጠር ያለውን ሁኔታ እናውቀዋለን። ዝም ብላችሁ ጫታችሁን ባልናገረው ደስ ይለኝ ነበር፣ የታወቀ ነው። ያኒ የሆነ ነገር ከከተማ መጥቷል ይባላል፣ ሰላተል ጀምዓን ትተህ እዛ ጋር መቀመጥ የለብህም። ላ ልክ መስጊድ ሰላት ሳይደርስ መስጊድ መገኘት አለባችሁ። ቤተሰብ ማለት ዘመድ አዝማዳችሁ የአካባቢው ሰው ከናንተ መልካም ነገር ሊማር ይበልጥ መነሳሳት እንዲኖረው ማድረግ አለባችሁ። አዝሂሩል ቢሽረ ወልኢብቲሳማ፣ ደስታን ፈገግታን አሳዩ። ትላልቆችን አክብሩ፣ ዝምድናን ቀጥሉ፣ ለትናንሾች እዘኑ። ያኒ ጭቅጭቆችን እና መፎካከር የሚባለው ነገር ተውት። ሄጄ ማለት ነው የተለያየ የሆነ ዓመቱን ሙሉ የሰማችሁን ነገር ካለ ዒዱን አሳካ ማለት በማሳከክ ጭቅጭቅ ውስጥ አትግቡ እና አላህን ልትፈሩት ይገባል። ፈላ የኩን ሰፈሩኩም ሰፈረ ገፍላ፣ የመዘናጋት ጉዞ ሊሆን አይገባውም። አላህን የመታዘዝ የዝክር ወደ አላህ መጣራት ሊሆን። ከሄዳችሁ በኋላ ሽርክና ቢድዓን ሲታዩ ዝም አትበሉ፣ ተቃወሙ፣ ተናገሩ። አገራችሁን ኃይልን አትጠቀሙ። ለስለስ ባለ በሆነ ንግግር አስተምሯቸው ቤተሰባችሁን፣ የአካባቢውን ማህበረሰብ። ይህን ይመስላል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም። የአላህ ባሮች ሆይ አላህን የሚገባ የሆነውን ፍርሃት ፍሩት። ዕድሜ አጭር ነው፣ ቀናቶች ይፈጥናሉ። እነኝም ትኩረት ሰጥታችሁ ወይም ትኩረት ሰጥተን እንጠቀምባቸው። እነኚህ ቀናቶች ፍርሰቱን ሊተጅዲድል ኢማን ወኢስላሂል ቁሉብ፣ ኢማንን ለማደስ ልብን ለማስተካከል የተሰጡን የሆኑ አጋጣሚዎች ናቸው። ለመዘናጋት ለመጫወት አታድርጓቸው። አላሁ አክበር አላሁ አክበር ላኢላሃ ኢላላህ የሚለውን ዚክር አብዙ። ልጆቻችሁም ይህን ነገር እንዲጠቀሙት እንዲሉ ይዘዟቸው። በአግባቡ እንጠቀምባቸው። ዒባደላህ